ስትፈልጉ በዶላር ስትፈልጉ በኢትዮጵያ ብር በቆንጆ ዋጋ ልታከራዩት የምትችሉትን ቤት ነው ማሳያችሁ። ሪቴልን ብታደርጉት በጣም አዋጭ ነው። ሎኬሽኑ ቦሌ አትላስ ማዶ ሆቴል ጀርባ ነው ማለት ነው። ይህ ባለ አንድ መኝታ 85 ካሬ አፓርትመንት ነው። እስካሁን ያየሳዩአችሁ የሳሎኑም ስፔስ ነው ማለት ነው። ይሄ ደግሞ ባልከኒ ነው። በጣም ቆንጆ ሎኬሽን ላይ ነው። ይሄ ደ ፕሌስ ሌክዠሪ አፓርትመንት ፊት ለፊቱ ነው ማለት ነው የሚገኙ እዚህ ጋር እንደምታዩት። ይሄ ቦሌ አትላስ አካባቢ ለኪራይም ሆነ ሪሴልን ብታደርጉት ምን ያህል አዋጭ ቦታ እንደሆነ ለእናንተ አልነግራችሁ። ይሄ ሳሎኑ ነው ከመግቢያ ጀምሮ ያሳያችሁ። ይሄ ደግሞ ተጨማሪ ሳሎኑ ኤሪያ ነው ማለት ነው። ኦፕን ኪችን የምታደርጉበት ቦታ ነው። ይሄ ሳይታችን በፉል ፊኒሽ ጥንቅቅ አድርገን የምናስረክባችሁ ነው። ከዚህ ቀደም በፉል ፊኒሽ ደግሞ ኪችን ካቢኔቱን፣ ቤቱ ላይ ያሉትን የሻወር ሽንት ቤት እቃ፣ የቤድሩም ክሎሴቶችን ኤቭሪ ፊኒሽንግ ማቴሪያሎችን አሳይቻችኋለሁ። በዛ ደረጃ ነው የሚያልቀው። ይሄ ቤድሩሙ ነው ማለት ነው። ስለዚህ ይሄ ቤዱም ሰፋ ያለ ለቀቅ ያለ ነው። ሳሎኑን ማይታችሁታል። ኦፕን ኪችን ኤሪያው ነው። ይሄ ደግሞ ወደ ባልከኒ አክሰስ ከፈለጋችሁ በር አድርጋችሁ ማበጀት ትችላላችሁ። በመስኮትም ቆንጆ የሆነ ናቹራል ላይት እና ቬንቲሌሽን ያገኛል ማለት ነው። በስተቀኝ ደግሞ ጥፍ እንዳለን ምን እናገኛለን? የእንግዳ እጅ መታጠቢያ እዚህ ጋር ማድረግ ትችላላችሁ፣ ወይም ደግሞ ላውንደሪ ስፔስ አድርጋችሁ መጠቀም ትችላላችሁ ማለት ነው። እንዳልኳችሁ 85 ካሬ ነው። በመቀጠል በስተግራ በኩል ይሄ ኮመን ባዝሩሙ ነው የሚሆነው። እዛ ጋር የምታዩት ክፍተት ድረስ ፓርቲሽኑ ሲያልቅ ኮመን ባዝሩም ኤሪያ ነው የሚሆነው። እዚህ ጋር ኦፕን ዳውን ስለሆነ የተፈጥሮ ብርሃን ይገባል። ህንጻው ራሱ ኦፕን ዳውን ሆኖ የተሰራው ናቹራል ላይት እንዲያገኝና የተፈጥሮ አየር ቬንቲሌሽን እንዲያገኝ ነው ማለት ነው። ይሄ ሻወር ሽንት ቤቱ ነው። ስለዚህ ይሄ ቤት 85 ካሬ አንድ ቤት ብቻ ነው የሚቀረው። 40% ቅድመ ክፍያ ከፍላችሁ ቀሪውን በአንድ አመት ከፍላችሁ አጠናቃችሁ የምትረከቡት ነው።